ባንክ ቤት መሄድና ወረፋ መያዝ ሳይጠበቅባችሁ የፋይዳ መታወቂያችሁን ከባንክ አካውንታችሁ ጋር ከቤት ሆናችሁ በስልካችሁ ኦንላይን እንዴት ማገናኘት እንደምትችሉ በዚህ ቪዲዮ እናያለን። እስካሁን ባለው የኢትዮጵያ ንግድ ባንክ ብቻ ነው ይህንን ነገር በኦንላይን ለደንበኞቹ ያቀረበው። ለዚህ ነገር የሚያስፈልጋችሁ አንደኛ የባንክ አካውንታችሁን ደብተራችሁን ስትከፍቱ ያስመዘገባችሁት ስልክ ቁጥር እጃችሁ ላይ ሊኖር ይገባል። ሁለተኛ የፋይዳ መታወቂያ ስትመዘገቡ የሰጣችሁት ስልክ ቁጥር ወይም ደግሞ ከተመዘገባችሁ በኋላ ቴክስት የተቀበላችሁበት ስልክ ቁጥር ማለት ነው። እሱም በእጃችሁ ሊኖር ይገባል። የፋይዳ ዲጂታል መታወቂያ ሃርድ ኮፒው ፕሪንት የተደረገው የግድ አያስፈልጋችሁም። ፋን ተብሎ የተላከው ባለ 12 ዲጂቱ ቁጥር በቴክስትም ገብቶ ከሆነ እሱ እጃችሁ ላይ ካለ በቂ ነው። በመጀመሪያ ቴሌግራም ላይ ባስቀመጥንላችሁ ሊንክ ስትገቡ ልክ እንደዚህ ያመጣላችኋል። ከዛ እዚህ ቦታ ላይ የባንክ አካውንታችሁን ትጽፉና ጌት ኦቲፒ ወይም ለ5 ደቂቃ ብቻ የሚያገለግል ዋን ታይም ፓስዋርድ የባንክ አካውንታችሁን ስትከፍቱ ባስመዘገባችሁት ስልክ ቁጥር እንዲልክላችሁ እቺን ጌት ኦቲፒ የምትለዋን ትነካላችሁ። ከዛ ወዲያው ወደ ስልክ ቁጥራችሁ 6 ዲጂት ያለው ቁጥር ይላክላችኋል። እሱን እዚህ ቦታ ታስገቡና ቬሪፋይ ኦቲፒ የሚለውን ከስር ያለውን ትነካላችሁ። በመቀጠል ሪዳይሬክት እያደረገ ትንሽ ይቆያል። ይሄኛው ፕሮሰስ ምናልባት እስከ 2 እስከ 3 ደቂቃ ሊቆይ ስለሚችል ካልፈጠነላችሁም ተስፋ እንዳትቆርጡ በትዕግስት ጠብቁ። ትንሽ ሎድ ካደረገ በኋላ ልክ እንደዚህ ያመጣላችኋል። እቺን ከላይ ያለችውን ሎጊን ዊዝ ኦቲፒ የምትለዋን ትነካላችሁ። ከዛ እዚህ ጋር የፋይዳ ቁጥራችሁን ይጠይቃችኋል። ፋን የምትለዋን ወይም ባለ 16 ዲጂቱን ቁጥር ነው እዚህ ጋር የምናስገባው። ሃርድ ኮፒ ላይ ከሆነ ከፊት ለፊት ያለው FCN ብሎ የተቀመጠውን ባለ 16 ዲጂት ቁጥር እዚህ ጋር ታስገቡና ጌት ኦቲፒ ትላላችሁ። ከዛ አሁንም የፋይዳ መታወቂያችሁን ስታወጡ ወደ አስመዘገባችሁበት ወይም የፋይዳ ቁጥራችሁን ወደ ተቀበላችሁበት ስልክ ቁጥር ባለ 6 ዲጂት ዋን ታይም ፓስዋርድ ይላክላችኋል። እሱን እዚህ ባዶ ቦታ ላይ ከላይ ታስገቡና ቬሪፋይ ትላላችሁ። ከዛ ወዲያ አውተንቲኬት አድርጎ ፐርሚሽን ይጠይቃችኋል። እዚህ ጋር የፋይዳ መታወቂያችሁን ስታገናኙ ባንኩ ከመታወቂያው ላይ እነዚህ የዘረዘራቸውን ነገሮች አክሰስ ያደርጋል ብሎ ነው እየነገራችሁ ያለው። ስለዚህ አለው ትላላችሁ። ከዛ ሪዳይሬክት ያደርግና ልክ እንደዚህ ያመጣላችኋል። አካውንት ቬሪፋይድ ራይት አድርጓል። ናሽናል አይዲ ቬሪፋይድ ራይት አድርጓል። ቼኪንግ ዩር ኢንፎርሜሽን የምትለዋ ትንሽ ሎድ ካደረገች በኋላ ልክ እንደዚህ ይመጣልናል። ከዛ እቺን አክሴፕት ኤንድ አፕዴት የምትለዋን እነካለን። አፕዴት እስኪያደርግ ድረስ ትንሽ እንጠብቅና ልክ እንደዚህ አፕዴት ኮምፕሊት ብሎ ፔንዲንግ አፕሮቫል የሚል ይመጣልናል። ጨርሰናል ማለት ነው። ልክ እንደዚህ ሌሎች ጠቃሚ ቪዲዮዎችን በየጊዜው ስንለቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። አጫጭር አፕዴቶችን ደግሞ የምንለቅበት የቴሌግራም ቻናል አለ። የሱ ሊንክ ዲስክሪፕሽን ላይ አለ። እሱን መቀላቀልና ይህንን ቻናል ሰብስክራይብ፣ ይህንን ቪዲዮ ላይክ እና ኮመንት እንዲሁም ለሌሎች ሼር ማድረግ እንዳትረሱ። ቴክኖሎጂ ኢትዮጵያ